በዚህ የመጽሐፍ ቅዱስ ታሪክ ውስጥ መድኃኔ ዓለም ኢየሱስ ክርስቶስ በመወለዱ የተጨነቁ ነበሩ። በክርስቶስ መወለድ ደግሞ የተደሰቱ ነበሩ። መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ ዓለም የመጣው በአጭር ቁመት በጠባብ ደረት የተወሰነው እኔና እናንተን ለማዳን ነው። የመጣበትን ዓላማው ያልገባቸው ሰዎች ይጨነቁ ነበር። አንዳንዴ በሕይወታችን እንደዚህ ይከሰታል። የማያስጨንቀው ያስጨንቀናል፣ የማያስደስተው ያስደስተናል። ሰው መቼም በሰው ሞት አይደሰትም። ዛሬ ሄሮድስ የተባለ አውራጃ ገዢ የክርስቶስ መወለድ እንቅልፍ ከነሳቸው ሰዎች አንዱ። ሄሮድስ በዘመኑ የክርስቶስን መወለድ ያየበት የተመለከተበት መንገድ የተሳሳተ ነበር። ዛሬም ልክ እንደ ሄሮድስ ብዙዎች ክርስቶስን በተሳሳተ መንገድ ያዩት ሁሉ ይከፋቸዋል። ስለ ክርስቶስ ሲነገር አይወዱም። ዓይናቸው ይፈጣል፣ ጥርሳቸው ይገጣል፣ ይበሳጫሉ። ነገረ ክርስቶስ ሲነገራቸው፣ ነገረ ክርስቶስ ሲሰበክላቸው አታንሱብን የሚሉ የአይሁድ ርዝራዦች ዛሬም አሉ። ሄሮድስ የተሳሳተው እሱ የአውራጃ ገዢ ስለነበረ በሱ ስልጣን ተተክቶ ስልጣኑን የሚቀማው አድርጎ ነው የተመለከተው። ዛሬም ክርስቶስን ቢከተሉ ክርስቶስን ቢያመልኩ ክብራቸው የሚቀንስ የሚመስላቸው ብዙ ሄሮድስን የሚመስሉ ሰዎች አሉ ማለት ነው። በተለይ ተማርን የሚሉ በዚህ ዓለም ሀብት የተጎበኙ ጆሮአቸውን ለእግዚአብሔር ቃል መስጠት የሚጸየፉ እግዚአብሔርን መስማት ማድመጥ ነውር የሚመስላቸው ማስቀደስ እንደ አላዋቂነት እንደ ኋላ ቀርነት የሚቆጥሩ ፊደል ቆጠርን የሚሉ ብዙ የሄሮድስ ልጆች አሉ። ስለ ክርስቶስ በመመስከራቸው ክብራቸው የወደቀ የሚመስላቸው ብዙዎች አሉ። የእግዚአብሔር ልጆች ይህንን ስም ከፍ ስናደርግ እኔና እናንተም ከፍ እንላለን። ይህንን ስም ስናከብር እኔና እናንተም እንከብራለን። ሄሮድስ አልገባውም። ከመጨነቁ የተነሳ የሀገር ሽማግሌዎችን፣ ጸሐፊዎችን፣ ሌሎችንም እየጠራ ክርስቶስ የሚባለው ወዴት እንደሚወለድ ታውቃላችሁ? ንገሩኝ አላቸው። እነሱም አንባቢያን ስለነበሩ ከነቢያት ጽሑፍ የተጻፈውን በቤተልሔም እንደሚወለድ ነገሩት። ነገር ግን ማግኘት አልቻለም፣ ማወቅም አልተቻለም። ቀጠለና ከሩቅ ምስራቅ ለንግሥናው ወርቁን፣ ለክህነቱ ዕጣኑን፣ ለሞቱ ከርቤውን፣ መገበሪያውን ጭነው በኮከብ እየተመሩ ከሩቅ የመጡ ሰዎችን አገኛቸው። እነሱንም የክርስቶስ ወዳጅ መስሎ በቤቱ አስተናገዳቸው። ክርስቶስ ኢየሱስ ተወልዷል፣ ለእርሱ ልንገብር መስዋዕት ልናቀርብ ይዘን መጥተናል፣ ብናገኘው ልንሰግድለት መጥተናል አሉት። ያደለው ከሩቅ ቦታ ክርስቶስን ፍለጋ ይባዝናል። ዳገቱን ቁልቁለቱን ይወጣል፣ ወንዙን ይሻገራል፣ ተራራውን ይወጣል፣ እሾኩን አሜከላውን ያልፈዋል፣ ጨለማውን ፀሐዩን ሐሩሩን አልፎ ክርስቶስን ፍለጋ ይሰደዳል። ያልታደለው ደግሞ ከአጠገቡ የተወለደውን ኢየሱስ ክርስቶስን በተንሸዋረረ አመለካከት ይመለከተዋል። ዛሬም እንደዚህ ነው። እኛ ሁል ጊዜ ይህ ስም አዳኛችን እንደሆነ፣ በከብቶች በረት የተወለደው ሊያድነን እንደሆነ፣ ከወደቅንበት ሊያነሳን እንደሆነ፣ ሊታደገን እንደመጣ እንናገራለን። የምንናገረውን ግን የሚሰማን የለም። ሄሮድስ ከመጨነቁ የተነሳ እነዚህ ሁሉ ሰዎች እየሰበሰበ በጎ እየመሰለ ይጠይቅ ጀመር። አንዳንዴ
ገዳዮቻችሁ ዘመድ መስለው ነው እናንተን የሚፈልጓችሁ። አሳዳጆቻችሁ ወዳጅ መስለው ነው ፍለጋ የሚወጡት። የራቃችኋቸው የናፈቁ መስለው ነው እናንተን ለማግኘት የሚያደቡት። የሄሮድስ ልብ ያላቸው ሰዎች ሂዱና ስታገኙት ስትመለሱ ለእኔም ንገሩኝ፣ እኔም ሄጄ እንድሰግድለታል። መጀመሪያ መች ወደደውና መች አመለከውና መች ተገዛለትና እኔም እንደናንተ ሄጄ እንድሰግድለት የተወለደበትን ቦታ መጣችሁ ንገሩኝ አላቸው። እነሱ በየዋህነት እሺ ብለው እጅ ነስተው ጉዟቸውን ቀጠሉ። ኮከቡ እየመራ ከቤተልሔም ክርስቶስ ከተወለደበት ስፍራ አደረሳቸው። ደስ አላቸው። ሲመለከቱም በዛ በማይመች ቦታ በከብቶች በረት በማይመች ቦታ በግርግር ተወልዶ እናቱንና ሕፃኑን በዛ አገኙት ይላል። ክብርና ምስጋና ለስሙ ይሁን። ክርስቶስን ፍለጋ የወጣ ማግኘቱ አይቀርም። ድንግል ማርያምን ፈልጎ የወጣ ማግኘቱ አይቀርም። በጎ ነገር አስቦ የወጣ ሰው የልቡን ምኞት ሳያገኝ አይቀርም። እነዚህ ሰዎች ከሩቅ የወጡት ክርስቶስን ፍለጋ ነው፣ አገኙት። ክርስቶስን የማይፈልጉ ሰዎች ግን የውሸት ቢፈልጉት እንኳን አያገኙትም። ሄሮድስ የውሸት ፍለጋ ነው ሲያፈላልግ የነበረው፣ ግን ሊያገኘው አልቻለም። አጠገቡ ሆኖ ተሰወረበት፣ ከጓሮ ሆኖ ተሰወረበት። ሄሮድስ ሊገድለው የሚያሳድደውን ይህንን ሕፃን እንስሳቱ እስትንፋስ እየለገሱ እጽዋቱ ቅጠላቸውን እየበጠሱ እርቃኑን ይሸፍኑ ጀመር። እንስሳቱ በእስትንፋሳቸው ሙቀት ይሰጡት ጀመር። ሰውና መላእክት አብረው እየዘመሩ ነበር በዛች በረት። ሰውና መላእክት አብረው እግዚአብሔርን እያመሰገኑ ነበር። ያን ታደለው ግን ለግድያ ይፈልገው ነበር፣ ደም ሊያፈስ ይፈልገው ነበር። ብሎ ሲያቅተው ግን ልክ በክርስቶስ ዕድሜ ያሉ ጨቅላ ሕፃናትን ከ2 ዓመት በታች የሆኑ ሕፃናት በሙሉ እንዲገደሉ መመሪያ ከቤተ መንግስቱ ወጣ። ይሄን ሁሉ መመሪያ የሚያስወጣው ምንድነው? ጭንቀት። ሲጨንቃችሁ መግለጫ ታበዛላችሁ። ሲጨንቃችሁ ብዙ ነገር ነው የምታበዙት። ንግግር ታበዛላችሁ። በኃጢአት ላይ ኃጢአት ትደርባላችሁ። በጥፋት ላይ ጥፋት ትደርባላችሁ። እግዚአብሔር የሚከብርበትን መንገድ አይደለም፣ ከእግዚአብሔር የምንለይበትን ስራ ነው እየሰራን ያለው። ሄሮድስ እነዛን ሕፃናት አስገደለ፣ በሰማዕትነት አለፉ። ደማቸው እንደ ጎርፍ ምድር ላይ ፈሰሰ። ሄሮድስ ግን ይሄን ሁሉ ድካሙ ይሄን ሁሉ ልፋቱ ሊደሰትበት አልቻለም። በመጨረሻም በቤተ መንግስት የላመ የጣመ እየበላ በብዙ ሰራዊት እየተጠበቀ ሞተ። እግዚአብሔር ከእንዲህ አይነት አሟሟት ይሰውራል። መሞታችን ላይ ቀር ለትንሹ ዕድሜያችን ዋጋ እንከፍላለን። ዘላለማዊ ሕይወት የሚባል አለ። ከክርስቶስ ጋር የመኖር ከእግዚአብሔር ጋር የመኖር ከክርስቶስ ጋር አብሮ የመኖር የዘላለም ሕይወት አለ። እርሱ የመጣው የዘላለም ሕይወት ሊሰጠን ነው። ከወደቅንበት ሊያነሳን ነው። ከኃጢአት ወደ ጽድቅ ሊያሸጋግረን ነው። ከሞት ሊያነሳን ነው የመጣው።